ምንድነው የምታወሪው? ምንድነው የምትይው ልጅ? ያው እየቀለድሽ ነው አይደል? ሰላም ጤና ይስጥልኝ። እንደናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ በጣም ደህና ነኝ። አቶ በኃይሉና ወይዘሪት ሰላሚና በጣም እየተባሉ ነው። ምክንያቱም ምንድነው ወይዘሮ ሰላሚና እንግዲህ ቃልዬን ልጄ ነች ብላህኝ ብላለች። ቃልዬም እንግዲህ በዚህን ሰዓት ፍክክር እያደረገች ነው። አንቺ አሮጊት እኔ ባልሰራለሽ እያለች ነው። አቶ ባህሩንም አንዴ ሁሉም ነገር ውስጥ ልግባና አንተንና እችን አሮጊት ባልደፋችሁ ታይኛላችሁ እያለች ነው። እዚህ ጋር የዲኤም ምርመራ ባለፈው ተሳስቶ ነው እየተቀበለውስ ዶክተሩ እንዴት ነው? ቃልዬ ደግሞ እንዴት አርግታ ነው የዲኤምን የቀየረችው በማለት አቶ በኃይሉ እንግዲህ ስልክ ደውሏል። አቶ በኃይሉ ስልክ ዶክተሩ ጋር ደውሎ እባክህ በዚህ ነገር እስቲ ተባበረኝ፣ እኔም በጣም ግራ ስለገባኝ ነው ነገሮቹ እንዴት ነው ኬት ነው ወዴት ነው እያለው ነው። እኔ ደግሞ በምን ሁኔታ ነው የምተባበረህ? ነገር ግን ወይዘሮ ሰላሚና በጣም እያበደችና በጣም ሌላ ህይወት ውስጥ እያለች ቃል ኪዳን እንግዲህ ልጇ እንዳልሆነች ነው የማውቀው። እሷ ደግሞ ቃል ኪዳን ልጄ ነች ብላ ደምድማለች ማለት ነው። ነገር ግን እንደዛ ባይሆንም ቃል ኪዳን በነገራችን ላይ ሁሉም ነገር አስጠንቅቃ ታውቃለች። ቃል ኪዳን የወይዘሮ ሰላሚናን ንብረት ለመውረስ በአሁኑ ጊዜ እየተሯሯጠችና አቶ በኃይሉንም ከህይወቷ ውስጥ ውልቅ አርግታ ልታወጣ እየተሯሯጠች ነው። በነገራችን ላይ ወይዘሮ ሰላሚና አንዴ እንግዲህ እች ልጅ ከአንዴም ሁለቴ አባረራታለሁና ከእንግዲህ በኋላ ቃልዬ ልጄ ነችና ካሁን በፊትም በሷ ሰበብ ነው ሰው ቤት ሄዳ ቁጭ ያለችው። አሁን ደግሞ ምንም ነገር ማለት እስከማልችል ድረስ ነገሮቹ በጣም ከባድ እስከሆኑ ድረስ ምንም ማድረግ እስከማልችል ድረስ ስለዚህ ውጤቱም ቢሳሳት የራሱ ጉዳይ ነውና ከእንግዲህ በኋላ ልጄን እፈልጋታለሁ ብላ ስትናገር ነበረ። እሷ እንግዲህ ቃልዬ ተመልሳ እናቴ አንቺን እኮ እናትሽ አይደለችም ግደያት በማለት አቶ በኃይሉ ስንት ጊዜ ነበረ መድኃኒት ላንቺ እየሰጠኝ መድኃኒቱን ላንቺ ስጪ ብሎ ሲሰጠኝ ስንት ጊዜ ነው ህይወትሽን እያተረፍኩት እናቴ ስላት ነበረ ስትለው ነበረ። አይ ቃል ኪዳን አንቺ ሆነሽን ነው ወይስ ውሸሽን ነው? እንዴት ነው? ለምን እንደዚህ ትያለሽ? ነገሩ እንዴት ነው? ኬት ወዴት ነው ብላ በደንብ ስትጠይቃት ነበረ ሰላሚና። አዎ ካሁን በፊት አቶ በኃይሉ በጣም ብዙ ነገሮችን አድርጊያት ብሎ ሲመክረኝ እኔ ግን እናቴ እንደሆንሽ ልቤ በጣም ጠርጥሮ ምንም ነገር አላደረኩሽም፣ ግን የሆነ ነገር ባደርግሽ በጣም ይቆጨኝ ነበረ ብላ ስትናገር ነበረ። በመካከሉ አቶ በኃይሉ መጣ። አቶ በኃይሉ ሲመጣ አንተ እንዴት እንደዚህ አይነት ነገር የእናትህና የአባትህ ልጅ አይደለሁም ወይ? እንዴት እንደዚህ አይነት ነገር ታደርጋለህ? ብላ አቶ በኃይሉ ላይ በጣም እየሮጠች ልትደበድበው ነበረ። ነገር ግን አቶ በኃይሉ ውጪ ወጥቶ ከዶክተሩ ጋራ ሲናገር ነበረ። ዶክተሩ ግን ምንም ነገር አላመነበትምና ነገሮቹ ትንሽ ከበድበድ ካለበት ቦታ ዶክተሩም እሺ ለወይዘሮ ሰላሚና ነግሬ ነው ካንተ ጋራ ነገሮቹን የምንጨርሰው በሚል ሁኔታ ነው የጨረሱት።
ስለዚህ ነገሩን አንዴ ከገባንበት መጨረስ አለብን እንጂ ነገሮቹ በጣም ከባድ እየሆኑ ስለሆኑ ነገሮቹን ምን እናድርገዋለን በማለት እንግዲህ ውድ ተመልካች በጣም እየተነጋገሩ ነው። ወይዘሮ ሰላሚና እንግዲህ ወንድሟን ከቤት ውስጥ አባራለች ማለት ይቻላል። ስለዚህ እንግዲህ ምንም ማድረግ እስከማይቻል ድረስ ወይዘሮ ማነች እቺ ብሌንም እንግዲህ ከቤት ውጪ ስለተባለች ብሌንም ከቤት ለመውጣት እየተራራጠች ነበረ። ነገር ግን ቃልዬ እቃዋን ሰብስባ ወደ እናቷ ቤት ለመሄድ ስትል ቃልዬ ወዴት ነው የምትሄጂው? ብሌን ለምንድን ነው ቢያንስ የኔ ታዛዥ ሆኝ የቤቱ አለቃ እንደሆንኩ ታውቂያለሽና እኔ የቤቱ ባለ ጉዳይ ነኝ። ስለዚህ የት ነው የምትሄጂው? ለምንድን ነው የምትሄጂውና ነይና ወደ ቤትሽ ተመለሺ፣ ወደ ስራሽ ተመለሺ ስትላት ነበረ። ነገር ግን ወደ ስራሽ ስትመለሺ እኔ የቤቱ አለቃ እንደሆንኩኝ በደንብ አስጠንቅቄ ነው የምነግርሽ ስትለው ነበረ። ነገር ግን ቃልዬ ስትመልሳት ምንም ነገር አላለችም። ብሌን እሺ ብላ ነው የተመለሰችው። እሺ ብላ ከተመለሰች በኋላ ነገሮቹ በጣም ከባድ እስከሆኑባት ድረስ ስለዚህ እንግዲህ ውድ ተመልካች እሺ ብላ ወደ ቤት ተመለሰች። አሁን አንቺ ወደ ቤት ከተመለሰች በኋላ እስከ ክፍሏ ድረስ ቃልዬ ሄዳ ነበረ። ቃልዬ እንደዚህ ነው ያለቻት፣ አንቺ ሁሌም እኔ የምልሽን ነገር ነው የምታዳምጭኝ፣ የሌላ ሰው ነገር ምንም ነገር በፍጹም አታዳምጭምና ነገሮቹ እንደዚህ ነው። ከእንግዲህ በኋላ የት ነው መውጣት የምትፈልጊው ስትላት፣ እኔ መውጣት የምፈልገው ዳግምን እፈልገዋለሁ፣ ዳግም በጣም ጠፍቶብኛል ስትላት፣ በመጀመሪያ ደረጃ እኔ የምልሽን ነገር ግዴታሽ ማወቅ አለበትና ግዴታሽ ደግሞ እኔ የምልሽን ነገር መስማት እስካለብሽ ድረስ ዳግም ያንቺ አይደለም፣ ዳግም የኔ ነው። ዳግም የኔ እስከሆነ ድረስ አንቺ ደግሞ ምንም ነገር ማለት አትችይም። ስለዚህ ዳግምን እኔ ነኝ መፈለግ የምችለው እንጂ ዳግምን አንቺ አይደለሽም ስትላት፣ መቼም ዳግምን ፍለጋ አላቆምም፣ ነገም ዛሬም ዳግም የኔ ነው። ስለዚህ አንቺ ምን ፈልገሽ ነው ስትባል ነበረ ቃልዬ። ቃልዬ ደግሞ ምንም መስማም የለኝም፣ ዳግም የኔ ነው፣ መቼም ዳግም የኔ ነው ስትል ነበረና እንግዲህ ቃልዬ ብሌንን ወደ ቤት ስለመለሻት በጣም አመሰግናለሁ ልጄ፣ በጣም እየወደድኩሽ መጣውና ክብር ለመድኃኒዓለም ይሁን እያለች ነው። ነገር ግን ቃልዬ ልትነዘንዛት ነው እየመለሰቻት ማለት ነው። አሁን እንግዲህ የብሌን እናት ያሳደገቻትና ጎረቤት ወይዘሮ ገነት ዝም ብሎ ሲቆሙ ስለ ዳግም ሲያወሩ ነበረ። እንደው ሁለቱም ልጆቼ ብን ብሎ ከቤት ወጡ፣ ምን ይሻላል ስትል ነበረ የዳግም እናት። ስለዚህ እንግዲህ ልጆቼ አንቺ ልጆቹን ብን ብለው ወጡ የታረክሻቸው ብላ ስትጠይቃት ነበረ። ነገር ግን በመካከሉ ብሌን ብቅ ብላ መጣች። ብሌን እንዴት ናችሁ ደህና ናችሁ ወይ ብላ ጠይቃ ቁጭ ለማለት ስትል፣ ስለዚህ እኔ እሄዳለሁ ብላ ስትነሳ፣ ጎረቤቷ ደግሞ ብሌንዬ ወዴት ነው የምትሄጂው? ምንድነው ምስጢርሽ? እማጋ ነው የምትሄጂው ስትላት ነበረ። ምንም ነገር አይመለከትሽም የት እንደሚሄድ፣ እኔ ግን መውጣት ፈልጋለሁ ብላ መልስ ስትሰጣት ነበረ። ነገር ግን ጎረቤቷ ደግሞ የአቶ በኃይሉ ተመላላሽ ነች።
ነገሮቹን ስለምታመላለስ ብር ስለሚከፈላት በጣም ብዙ ነገሮች እስካሉ ድረስ በጣም ብዙ ነገሮችን ምስጢሮቹን እስከምታቅ ድረስ እንግዲህ ውድ ተመልካች ነገሮቹ በጣም አስተማሪ አደራ ድራማ ነው። ወደ ቤቷ እንግዲህ ቃልዬ ማንም ፍለጋ እንደምትንቀለቀል አላቅም ነበረ። እንግዲህ አቶ ሳሚ ነው ይሄ ነገር ውስጥ ሁሉ እያስገባኝ ብላ ስትናገር ነበረ። ነገር ግን አቶ ሳሚ እዚህ ነገር ውስጥም ቢያስገባትም ነገሮቹን ጨፍጫፉን ነው እያለላት እንጂ ብዙ ነገሮች አውሬና ተጫዋች ያላት ሰው የለም ለቃልዬ። ቃልዬ ግን መንገድ ላይ እየተንቀለቀለች ወዴት እንደምትሄድ ሳይታወቅ ከኋላዋ መጥቶ አቶ ሳሚ እነ ቃርጉታት ነበረ። በዚያን ጊዜ የሚደርስላት ሰው የለም። እዛው እየተርበተበተች እዛው እየተሯሯጠች ነው የነበረ የምትገኘው። አቶ ሳሚ ማንንም ሰው አይፈራም። ማንም ተደፋ ማንም አልተደፋ ለሱ ጉዳዩ እስካልሆነ ድረስ ምንም ማለት አይደለም። ነገሮቹ እንግዲህ ውድ ተመልካች ዞሮ ዞሮ ወደ ቃል ኪዳን እየሄዱ ነውና ስለዚህ ሁላችሁም ሰብስክራይብ እና ላይክ እያረጋችሁ ይሄንን ቪዲዮ አበረታቱኝ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ውድ ተመልካች የኔ ቤተሰቦች ይሄ ድራማ በጣም ብዙ ነገሮች የሚያስተምር ነውና አንዳንድ ጊዜ ገባ ገባ ብላችሁ ለራሳችሁ ብላችሁም ማየት ትችላላችሁ። ስለዚህ እንግዲህ ሁላችሁንም አመሰግናለሁ ውድ ተመልካች። ቻናሌ በጣም የተማታ ቻናል እስከሆነ ድረስ ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። ባይ ነው አንቺ ውሸታ! ይሄንን የውሸት ታሪክ ነው ያመጣሽው? ዝም በል በኃይሉ። ልጄ ላይ የመጮህ መብት የለህም። እሺ ቀጥ የኔ ልጅ የምር